በአሁኑ ሰዓት በምድር ላይ ካሉ ሰዎች ሁሉ ከሰው ልጅ አስተሳሰብ በላይ የሆኑ እብድ በሚመስሉ ህልሞች ዓለምን እያናወጠ ያለው ሰው ማን እንደሆነ ታውቃላችሁ? ለአንዳንዶች እርሱ የሰው ልጅን ወደ ማርስ ለመውሰድ የሚያልም የዓለምን የኢነርጂ ስርዓት በኤሌክትሪክ መኪኖች ለመቀየር የተነሳ የዘመናችን ኒኮላ ተስላ ሲሆን፣ ለሌሎች ደግሞ በኤክስ ወይም ትዊተር መድረክ ላይ በሚጽፋቸው ያልተገመቱ ጽሑፎች ሚዲያውን የሚያናውጥ ሰራተኞችን ከአቅም በላይ የሚያሰራ ጨካኝ ባለሀብት ነው። በደቡብ አፍሪካ ፕሪቶሪያ ከተማ ውስጥ በትምህርት ቤት ጓደኞቹ እስከ መደብደብ ከደረሰው አስቸጋሪ ልጅነት ዘመኑ እስከ የመጀመሪያ የኮምፒውተር ጌም ሽያጭ የያዛቸው ድርጅቶች በሙሉ ወደ ቢሊዮን ዶላር ግዙፍ ኩባንያነት በመቀየር በዓለም ላይ እጅግ ባለጠጋ ሰው እስከ መሆን የበቃውን ሰው ታሪክ እናያለን። ዛሬ በቻናላችን ሰው ዘጋቢ የዚህን የቴክኖሎጂ ሊቅ መነሻ፣ የመጀመሪያዎቹን የስኬት እርምጃዎችና የሥራ ፈጠራ ጉዞን አንድ በአንድ እንዘረዝራለን። የኤለን መስክ ታሪክ የሚጀምረው በ1971 ዓመተ ምህረት ደቡብ አፍሪካ ፕሪቶሪያ ውስጥ ሲሆን ኤለን ገና ከልጅነቱ ትላልቅ የሚባሉ መጽሐፍቶችን በማንበብ ነበር ጊዜውን የሚያሳልፈው። አባቱ ኤሮል መስክና እናቱ ማዬ መስክ ሲፋቱ ኤሎን ወንድሙና እህቱ አባታቸው ዘንድ ለማደግ መረጡ። ኤለን በትምህርት ቤት ውስጥ ከሌሎች ልጆች ጋር በቀላሉ የማይቀላቀል በራሱ ዓለም ውስጥ የሚኖር ልጅ ነበር። በዚህም ምክንያት በክፍል ጓደኞቹ ከፍተኛ ጫና ይደርስበት ነበር። እንዲያውም አንድ ቀን ደረጃ ላይ በግፍ ተገፍትሮ በመውደቅ ለሳምንታት ሆስፒታል ውስጥ ቆይቶ ነበር። ነገር ግን ይህ ብቸኝነቱ ወደ ቴክኖሎጂ ዓለም ይበልጥ እንዲጠጋ አደረገው። በ10 ዓመቱ ኮምፒውተርን በራሱ ማጥናት ጀመረ። ገና በ12 ዓመቱ ብላስተር የተሰኘች የቪዲዮ ጌም በራሱ ሶፍትዌር ጽፎ በመስራት ለአንድ ቴክኖሎጂ መጽሔት በ$500 ሸጠ። ይህ የመጀመሪያ የሥራ ፈጠራ ስኬቱ ነበር። ኤለን ደቡብ አፍሪካ ውስጥ ያለውን ወታደራዊ ግዳጅ በመሸሽ ወደ ካናዳ ቀጥሎም ወደ አሜሪካ ህልሙን ሊያሳድር ተጓዘ። በካሊፎርኒያ ስታንፎርድ ዩኒቨርሲቲ የፊዚክስ ትምህርቱን በዶክተሬት ለመከታተል ቢገባም ትምህርቱን በጀመረ በሁለተኛው ቀን ተወው። ምክንያቱም በወቅቱ እየፈነዳ የነበረው የኢንተርኔት አብዮት ወይም ዶት ኮም ቡም ሳበው። በ1995 ዓመተ ምህረት ከወንድሙ ከኪምባል መስክ ጋር በመሆን ዚፕ2 የተሰኘች አነስተኛ ኩባንያ አቋቋሙ። ይህ ኩባንያ ለጋዜጣ ተቋማት የከተማ መሪ ፕላንና የመረጃ ማውጫ ሶፍትዌር የሚያቀርብ ነበር። በከፍተኛ ድህነትና ድካም ውስጥ ሆነው በቢሮአቸው ሶፋ ላይ እየተኙ ባደረጉት ታታሪነት በ1999 ዓመተ ምህረት ኮምፓክ የተባለው ግዙፍ ኩባንያ ዚፕ2ን በ$307 ሚሊዮን ገዛው። ኤለን መስክ ገና በ28 ዓመቱ ሚሊዮነር ለመሆን በቃ። ኤሎን ግን ባገኘው ሚሊዮን ዶላሮች ረክቶ አልተቀመጠም። ያገኛትን እያንዳንዱን ገንዘብ ኢንቨስት በማድረግ ኤክስ.ኮም የተሰኘ አዲስ የኦንላይን የገንዘብ ዝውውር ኩባንያ አቋቋመ። ይህ ኩባንያ በኋላ ላይ ከሌላ ኩባንያ ጋር በመቀላቀል ዛሬ የምናውቀውን ፔፓል የተሰኘውን ዓለም አቀፍ የገንዘብ መክፈያ ድርጅት ፈጠረ። በ2002 ዓመተ ምህረት ኢቤይ የተሰኘው ግዙፍ ኩባንያ ፔፓልን በ1.5 ቢሊዮን ዶላር ሲገዛው ኤለን መስክ እንደ ዋና ባለ አክሲዮን $180 ሚሊዮን በአንድ ጀንበር አገኘ። አሁን ኤለን መስክ በ31 ዓመቱ ሙሉ ህይወቱን በቅንጦት መኖር የሚያስችለው ሀብት ነበረው። ነገር ግን እርሱ ያቀደው ነገር ከዚህ ሙሉ በሙሉ የተለየ ነበር። ገንዘቡን በሙሉ ወደ ጠፈርና ፊቸር ነክ ወደ ሆኑ ፈጠራዎች አዞረው። ኤለን መስክ ከፔፓል ሽያጭ የተገኘው $180 ሚሊዮን ይዞ አብዛኛው ሰው እንደሚያደርገው በቅንጦት ህይወት ለመኖር አልመረጠም። ይልቁንም ሀብቱን በሙሉ የሰው ልጅ ታሪክ አይቶት ወደማያውቀው ድንቅና ጥልቅ ወደሆነ ፈጠራ ውስጥ ከተተው። በ2002 ዓመተ ምህረት ስፔስ ኤክስ የተሰኘውን የጠፈር ምርምር ኩባንያ አቋቋመ። ህልሙ ለማመን የሚከብድ ነበር። የሮኬት ማብረሪያ ወጪዎችን በመቀነስ የሰው ልጅን ወደ ማርስ ፕላኔት ማጓጓዝና ባለብዙ ፕላኔት ዝርያ ማድረግ ነበር። ሆኖም ግን የጠፈር ምርምር የሀያላን ሀገራት መንግስታት ብቻ የነበረ በመሆኑ የግል ኩባንያ ይዞ ወደዚህ ሴክተር መግባት በብዙዎች ዘንድ እንደ እብደት ተቆጠረ። በዚያው ወቅት በ2004 ዓመተ ምህረት በኤሌክትሪክ ኃይል ብቻ የሚሰሩ ዘመናዊ መኪኖችን ለማምረት ለተነሳው ተስላ ሞተርስ ለተባለው አዲስ ኩባንያ ዋና መዋለ ንዋይ አፍሳሽና መሪ ሆነ። ነገር ግን ቀጣዮቹ ዓመታት ለኤለን መስክ የህይወቱ አሰቃቂ ዘመን ሆነበት። ስፔስ ኤክስ የሰራቸው የመጀመሪያዎቹ 3 ሮኬቶች ከመሬት ከተተኮሱ በኋላ አየር ላይ ፈንድተው
ወደሙ። በቢሊዮን የሚቆጠሩ ዶላሮች በቅጽበታት ውስጥ ወደ ጭስነት ተቀየሩ። በተመሳሳይ ሰዓት የቴስላ የኤሌክትሪክ መኪና ምርት ባጋጠመው የቴክኒክና የፋይናንስ ችግር ምክንያት ኩባንያው ለመክሰር ተቃረበ። 2008 ላይ ኤለን መስክ ሙሉ በሙሉ ለመክሰር ጫፍ ላይ ደረሰ። ገንዘቡ አልቆ የነበረ ሲሆን ሁለቱም ኩባንያዎች በሳምንታት ውስጥ የመዘጋት አደጋ ተደቀነባቸው። ሚዲያዎች ኤለን መስክን ውድቅ የሆነ ተስፈኛ ሲሉ አፌዙበት። ከዛም በላይ የግል ሕይወቱ ተዛብቶ ከባለቤቱ ጋር ተፋታ። ኤለን መስክ ግን ተስፋ ከመቁረጥ ይልቅ ለአንዴና ለመጨረሻ ጊዜ ለመሞከር ወሰነ። የቀረችውን ሳንቲም ከዚህም ከዛም በመሰብሰብ ለስፔስ ኤክስ አራተኛ የሮኬት ሙከራ ውሳኔ አስተላለፈ። ይህ ሙከራ ካልተሳካ ስፔስ ኤክስ ይዘጋል፣ ተስላም አብሮ ይከስራል። መስከረም 28 ቀን 2008 ዓ.ም ፋልኮን 1 ሮኬት ከመሬት ተተኮሰች። የስፔስ ኤክስ ሰራተኞችና ኤለን መስክ በድንጋጤ ስክሪኑን ተመለከቱ። ሮኬቷ ለመጀመሪያ ጊዜ የኦዞን ሌየርን ጥላ ወደ ጠፈር በተሳካ ሁኔታ ገባች። ይህ ታሪካዊ ስኬት የናሳን ትኩረት ስቦ ከስፔስ ኤክስ ጋር የ1.6 ቢሊዮን ዶላር ውል እንዲፈራረም አደረገው። በዚያው ሳምንት መጨረሻ ኤለን መስክ ተስላን ከክስረት የሚያድን አዲስ የገንዘብ ድጋፍ ማግኘት ቻለ። ኤለን መስክ ከሞት አፍ አምልጦ ታሪክ ሰራ። ከዛ ታላቅ ማገገም በኋላ ኤለን መስክ ዓለምን ማስደመሙን ቀጠለ። ተስላ ሞዴል ኤስ የተሰኘችውን የኤሌክትሪክ መኪና ለገበያ በማቅረብ የዓለምን የአውቶሞቢል ኢንዱስትሪ አብዮት አፈነዳው። የነዳጅ መኪና አምራች ግዙፍ ኩባንያዎች ሳይወዱ በግድ ወደ ኤሌክትሪክ መኪና ምርት እንዲገቡ አስገደዳቸው። በሌላ በኩል ስፔስ ኤክስ ወደ መሬት ተመልሰው ማረፍ የሚችሉና ዳግም ጥቅም ላይ የሚውሉ ሮኬቶችን በመስራት የጠፈር ጉዞ ወጪን 90 በመቶ አቀለለው። ኤለን መስክ በ2010ዎቹ ማጠቃለያ ላይ የቴክኖሎጂ አብዮተኛ ብቻ ሳይሆን የማይቻለውን የሚደፍር የዘመናት እጅግ ተጽዕኖ ፈጣሪ መሪ ሆኖ ብቅ አለ። በ2020ዎቹ መጀመሪያ ላይ ኤለን መስክ የቴክኖሎጂ ፍሰቱን ብቻ ሳይሆን የዓለም ሀብት የበላይነትንም ጭምር ጨበጠ። የቴስላ የኮሙኒኬሽን እና የጠፈር ኩባንያዎች አክሲዮን በከፍተኛ ሁኔታ በመጨመሩ ኤለን መስክ ጄፍ ቤዞስንና በርናርድ አርኖልትን በማለፍ በምድር ላይ ካሉ ሰዎች ሁሉ የመጀመሪያ ቁጥር 1 ባለሀብት ለመሆን ቻለ። ነገር ግን ሀብቱ ብቻ አልበቃውም። እንደ አውሮፓውያን አቆጣጠር በ2022 ዓ.ም ኤለን መስክ ዓለምን ጉድ ያሰኘ ውሳኔ አስተላለፈ። ዓለም አቀፉን የማህበራዊ ሚዲያ መድረክ ትዊተርን በ44 ቢሊዮን ዶላር ለመግዛት ውል አቀረበ። ከበርካታ የህግና የገንዘብ ክርክሮች በኋላ ኩባንያውን በይፋ በመግዛት ስሙን ወደ ኤክስ ቀየረው። ኤለን መስክ ይህንን ያደረገው የመግለጽ ነፃነትን ለማስከበርና ኤክስን ሁሉንም ነገር መስራት የሚያስችል ታላቅ መተግበሪያ ለማድረግ እንደሆነ ተናገረ። ይህ እርምጃው ግን ከብዙ ፖለቲከኞችና ከዋና ዋና አበዳሪዎች ውስጥ ትልቅ የሆነ ውዝግብ ውስጥ እንዲገባ አደረገው። የኤለን መስክ ህልም ግን በማህበራዊ ሚዲያ እና በኤሌክትሪክ መኪኖች ብቻ የሚያበቃ አልነበረም። የሰው ልጅን አእምሮ ከኮምፒውተር ጋር በቀጥታ ለማያያዝ የሚያስችለውን ኑራሊንክ የተሰኘውን የባዮቴክኖሎጂ ኩባንያ በመስራት የመጀመሪያዎቹን የሰዎች ጭንቅላት ውስጥ የሚቀበሩ ቺፕ ተክሎ ሙከራውን ጀመረ። በሌላ በኩል ደግሞ ስታርሊንክ በተሰኘው የሳተላይት መረብ አማካኝነት ለመላው ዓለም ፈጣን የኢንተርኔት አገልግሎት በጠፈር በኩል ማቅረብ ጀመረ። ዛሬ ኤለን መስክ በዓለም ላይ ካሉ ሰዎች ሁሉ እጅግ ግዙፉንና ኃያሉን ሮኬት ስታርሺፕን በመገንባት ላይ ይገኛል። ይህ ሮኬት ሰዎችንና በቢሊዮን የሚቆጠሩ ቁሳቁሶችን ወደ ጨረቃና ማርስ ለማጓጓዝ የተሰራ ነው። መስክ እንደሚለው ህልሜ የሰው ልጅ በአንድ ፕላኔት ላይ ብቻ ተወስኖ በአደጋ እንዳይጠፋ በማርስ ላይ የራሱን የቻለ ዘመናዊ ከተማ መገንባት ነው ይላል። ይህንን ለማሳካት ግን ኤለን መስክ በቀን እስከ 18 ሰዓት ይሰራል። በቢሮ በፋብሪካዎች ወለል ላይ ይተኛል። ሰራተኞቹን እስከ መጨረሻው አቅማቸው እንዲሰሩ በማስገደዱና ባልተጠበቁ የትዊተር ጽሑፎቹ የኢኮኖሚ ገበያን በማናወጡ ምክንያት በብዙዎች ዘንድ ይነቀፋል። ነገር ግን እሱ ለሂስና ለትችት ቦታ አይሰጥም። ኤለን መስክ ማን ነው? የሰው ልጅን የወደፊት ጊዜ በመቅረጽ ላይ ያለ የዘመናችን ታላቅ አብዮተኛ ወይንስ ስልጣንና ገንዘብ ያናወጠው እብድ ቢሊዮነር? ታሪክ ለዚህ ሰው የሚሰጠው ፍርድ ገና አልተጠናቀቀም። ነገር ግን አንድ የማይካድ እውነት አለ። ኤለን መስክ ነገ የሚመጣውን የወደፊት ጊዜ ዛሬ በገዛ እጁ እየሰራ ይገኛል። የነገውን ዓለም አንድ በአንድ እየሰራ የሚገኘው የኤለን መስክ ታሪክ ይህንን ይመስላል። የዛሬውን ቪዲዮ እንዴት አያችሁት? እስቲ ሀሳባችሁን ኮመንት ላይ አስፈሩልኝ። ቪዲዮዎቻችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ቻው።